ለአምስት ደቂቃ ሚሊዮነር ብትሆን የምታደርጋቸው ሶስት ነገሮች። ይሄ በጣም ግልጽ ነው። 5 ደቂቃው ሳያልቅ ብሩን ወደ ሌላ አካውንት አዘዋውረዋል። እንደ ስራ እንኳን አስበነው አናውቅም ነበርና ልክ እንደ ቤተሰብ ነበርን። በጣም ደስ የሚል ክሩ ነው የነበረው። ለእኔ አሪፍ ጊዜ ነበረ። በጣም ለመጀመሪያ ጊዜ በጣም ነበር የፈራሁት እውነት ለመናገር። በጣም ያልበኝ ነበር፣ እንቀጠቀጥ ነበር። በጣም ከባድ ነበር የመጀመሪያው ቀን እውነት ለመናገር። ህመሙን ከማስታመም ያልተናነሰ በጣም የተወደድኩበትን ስራ፣ ብዙ የለፈውበትን ስራ ማቋረጡ በጣም ለእኔ ከብዶኝ ነበረ። አንድ ኮሜንት ግን በጣም ያስገረመኝ፣ እኔ አውቀዋለሁ እሱ እንደዚህ አይነት ሰው አይደለም፣ ሲያውቅ ሰው ትመስላለህ የሚል ኮሜንት አይቼ ነበርና በጣም ነው የተመቸኝ እሱ ኮሜንት። ሰላም ሰላም፣ እንዴት ናችሁ የቪክትሪ ፊልምስ ተከታታዮች? አንዳንድ ጥያቄዎች መልስ ለመመለስ ወደ እናንተ መጥቻለሁ። እናንተ ደግሞ ስለኔ መጠየቅ የምትፈልጉትን፣ ኮሜንት ማድረግ የምትፈልጉትን ኮሜንት እያደረጋችሁ ላይክ፣ ሼር እያደረጋችሁ እንድትከታተሉን ስል እጠይቃለሁ። አሁን ወደ ጥያቄው እንገባለን ማለት ነው። የመጀመሪያ ጥያቄ ስምህ ማን ነው? ስሜ ብሩክ አወቀ ይባላል። ግን ያው ብዙ ሰው ሰይፈ በሚል ካራክተር ስም ነው የሚያውቀኝ። ሁለተኛው ጥያቄ የትወና ሙሉ ጊዜ ስራ ነው ወይ? ትወና ሙሉ ጊዜ ስራዬ አይደለም። ሌላ የምሰራው ስራ አለ፣ የቢሮ ስራ እሰራለሁ። ወደ ሶስተኛው ጥያቄ ስንሄድ ከትወና ውጪ ምን ትሰራለህ? ያው እንዳልኩት የቢሮ ስራ እሰራለሁ። በአካውንቲንግ ኤንድ ፋይናንስ ነው ግራጁዌት ያደረኩትና በቢሮ ውስጥ ፋይናንሻል ኦዲተር ሁኜ እሰራለሁ። ሌላ ስራ። ትወና ለመጀመር ምንድን ነው ያነሳሳህ? እውነት ለመናገር ያው ትወና አስቤበት የገባሁት ስራ አይደለም። ፊልም ሜኪንግ እማር ነበረ እና የፊልም ሜኪንግ ስራ በጣም ደስ ይለኝ ነበረ። ከዛ እንደ አጋጣሚ ሆኖ እዛ አብሬው የምማረው አንድ ጓደኛ አለኝና እኔን ፊት የሚያደርግ ካራክተር አለ እና እሱ እኔን ነበር ቀድሞ ያሰበው። በዛ ሰዓት ደወለልኝ እና እኔም ደግሞ የፕሮዳክሽን ስራ መስራት ስለምፈልግ፣ ወደ ፕሮዳክሽኑ መቀላቀል ስለምፈልግ በዛ ጊዜ ነው ወደ ትወና የገባሁት። የመጀመሪያ ስራ ምንድን ነው? የመጀመሪያ ስራዬ ከፊልም በፊት ክሊፖች ሰርቻለሁ። ከልጅ ሚካኤል ጋር ክሊፕ ሰርቻለሁ። በፊልም ግን የመጀመሪያ ስራዬ እንቁ ነበር። እንቁ ተከታታይ ድራማ ላይ ነው ወደ ፊልሙ የገባሁት። ወደ ስራው እንዴት ተቀላቀልክ? ያው እንደተናገርኩት በአጋጣሚ ነበረ። አንድ ጓደኛ ነበረኝ፣ እኔን የሚመስል ካራክተር ሲፈለግ እንደ አጋጣሚ ለእኔ ደወለልኝ እና ወደዚህ ሙያ ውስጥ ገባሁ። ለመጀመሪያ ጊዜ የጀመርክበት ቅጽበት ቀን ምን ተሰማህ? ለመጀመሪያ ጊዜ በጣም ነበር የፈራሁት እውነት ለመናገር። በጣም ያልበኝ ነበር፣ እንቀጠቀጥ ነበር። በጣም ከባድ ነበር የመጀመሪያው ቀን እውነት ለመናገር። ከውጭ እንደሚታየው እንዳልሆነ የገባኝ የመጀመሪያው ቀን ነው። በጣም አስቸጋሪ ጊዜ ነበር ለእኔ የመጀመሪያው ቀን። እስኪያልቅልኝ በጣም ነበር የቸኮልኩት። ስራው እንዴት ነበር? ስራው ከጠበቅኩት በላይ ነበር። ያው ለእኔ መጀመሪያ ስራዬ ስለነበረ በጣም ፈርቼ ነበረ። ግን ትልልቅ ባለሙያዎች ስለነበሩ መጀመሪያ ላይ አብረው የሚሰሩ የነበሩት፣ ከነሱ የተለያዩ ልምዶችን በማግኘት አሪፍ ነገር ነበረ ብዬ አስባለሁ። የመጀመሪያው በእንቁ ድራማ ቀረጻ የተደሰትኩበትና የተናደድኩበት ቀን፣ እውነት ለመናገር በእንቁ ድራማ የተናደድኩበትን ቀን አላስታውሰውም። በጣም ደስ የሚል ክሩ ነው የነበረን፣ በጣም የሚናፈቅ። ሰኞና ማክሰኞ ነበረ የምንቀርጸው እና ቀኑ እስኪደርስ በጣም ናፍቆን እንደ ፋሚሊ ሆነን የሰራነው ስራ ነው። ኢቭን እንደ ስራ እንኳን አስበነው አናውቅም ነበርና ልክ እንደ ቤተሰብ ነበርን። በጣም ደስ የሚል ክሩ ነው የነበረው። ለእኔ አሪፍ ጊዜ ነበረ በጣም። በእንቁ ድራማ ላይ ያለው በጣም የተደሰትኩበት ቀን፣ ያው እንዳልኩት ሁሉም ቀናት በጣም የሚናፍቁና ደስ የሚሉ ነበሩ። ግን በስፔሻል ቀን ፍፄ ጋር በዓልና ክብረን ነበር እንደ ክሩ ተሰባስበን እና ያ ጊዜ በጣም ስፔሻል
ቀን ነው ለኔ። በጣም የተደሰትኩበት ቀን ነው። አሪፍ ጊዜ ነበር ያሳለፍነው። ያቋረጥክበት ምክንያት ምን ነበር? እንቁን ያቋረጥኩበት ምክንያት በዛ ጊዜ ላይ ትንሽ የጤና ችግር ገጥሞኝ ነበር እና ራሴን ማስታመም ስለነበረብኝ ነበር እንቁን ድራማ ያቋረጥኩት። ለእኔ በጣም ከባድ ጊዜ ነበር። በተለይ ህመሙን ከማስታመም ያልተናነሰ በጣም የተወደድኩበትን ስራ፣ ብዙ የለፈውበትን ስራ ማቋረጡ በጣም ለእኔ ከብዶኝ ነበረ። አሁን እግዚአብሔር ይመስገን ያ ጊዜ ያልፏል እና ትንሽ ጤና ችግር ገጥሞኝ ስለነበረ ነበር ያቋረጥኩት። ቀጣይ ጥያቄ፣ አሁን ምን ሁኔታ ላይ ነህ? አሁን በጣም ደህና ነኝ። ሁሉ ነገር ተስተካክሏል። በጣም ጤነኛ ነኝ። አሁን በጣም ደህና ነኝ። ወደ ስራዬ ተመልሻለሁ። የተለያዩ ስራዎችንም እየሰራሁ ነው የምገኘው። አሁንም እየወጣ ያለ አንድ አዲስ ድራማ አለ። የተለያዩ ስራዎችን እየሰራሁ ነው የምገኘው። አሁን በጣም ደህና ነኝ። ከህክምና በኋላ ስራ ጀምረሃል ወይ? አዎ፣ አሁን አንድ አዲስ ተከታታይ ድራማ እየሰራሁ ነው። ከዚህም በኋላ የተለያዩ ድራማዎችን ወደ እናንተ ይዤላችሁ እመጣለሁ። አዎ፣ ወደ ስራ ተመልሻለሁ። የተመልካቾች አቀባበል እንዴት ነበር? እውነት ለመናገር ለእኔ ከጠበቅኩት በላይ ነው። እንደዚህ ያህል ደረጃ ሰዎች ተቀብሎኛል ብዬ አላሰብኩም ነበር። እኔ የመጀመሪያ ስራዬም ስለሆነ ምናምን፣ ግን በጣም ደስ የሚል ነበር የተመልካች አቀባበል። በጣም ወደውታል። ምክንያቱም መጀመሪያ የምንሰራው የነበረው ስራ በጣም ተወዶ ስለነበረ የዛ ስራ ውጤት ይመስለኛል አሁን ላይ ተመልካቹ ደስ ብሎት ነው ተቀብሎት እያየው ያለው። ፍቅረኛ አለ? አሁን ለጊዜው ፍቅረኛ የለኝም። ቀጣይ ጥያቄም ስለ ፍቅረኛ ንገረን ነው የሚለው። ያው ፍቅረኛ የለኝም አሁን ላይ። ያው ወደፊት ሲኖረኝ እንግዲህ። ከትወና ውጪ ምን ሙያ አለ? ያው ቅድም እንደነገርኳችሁ በፋይናንሻል ኦዲት ግራጁዌት አድርጌያለሁ እና በሱም እሰራለሁ። የተለያዩ ቢሮዎች ላይ ስራ ሰርቻለሁ። አሁንም በቋሚነት የምሰራበት ቢሮ አለ። በሲኒማቶግራፊ ዙሪያ ምን እየሰራ ነው? እውነት ለመናገር የተማርኩትም ሲኒማቶግራፊ ነው። ብዙ አልሰራሁበትም፣ ግን በጣም የምወደው ሙያ ነው ለእኔ። በዚህ ሙያ የሆነ ቦታ ላይ ብደርስ በጣም ድሪም የማደርገው አንዱ በሲኒማቶግራፊ የሆነ ትልቅ ቦታ ላይ መድረስ ነው እና አሁን ላይ ብዙ እየሰራሁበት አይደለም፣ ግን ሰርቼበት አውቃለሁ። የተለያዩ አጭር ድራማዎችን ምናምን ሰርቼ አውቃለሁ በሲኒማቶግራፈርነት። ሮል ሞዴልህ ማን ነው? በትወና ከሆነ የብዙዎቻችን ይመስለኛል ግሩም ኤርሚያስ ለእኔ ኢትዮጵያ ውስጥ በጣም ሌጀንድ የሆነ አክተር ነው። በጣም የሚከብድ ሌብሉን ሰቅሎ የሚሰራ አክተር ነው ለእኔ። በሲኒማቶግራፈርነት በጣም ብዙ አሉ። ለምሳሌ እንደነ ሰው መሆንን መጥቀስ እንችላለን። የተለያዩ ኢትዮጵያ ውስጥ በጣም ጎበዝ ሲኒማቶግራፈሮች አሉ። በህይወት በጣም የተደሰትክበትና በጣም ያዘንክበት? በዚህ ሙያ ውስጥ በጣም የተደሰትኩበት ቀን በጣም ከማደንቃቸው ሰዎች ውስጥ አንዱ ከተሻለ ወርቁ ጋር የመስራት እድሉ ገጥሞኝ ነበርና ከሱ ጋር ሰርቻለሁ። በጣም ያዘንኩበት ቀን ደግሞ ወይም ባልሰራሁት የምለው ደግሞ አለ። እውነት ለመናገር በቅርቡ አንድ የሰራሁት ስራ ነበርና በጣም ከሚቆጨኝ ስራ ነው አንዱ ነው። ይህንን ስራ ባልሰራው ብዬ ከምመኘው ስራ ነበር ለእኔ። ግን ያው ከነሱ ነገሮች ውስጥም የተለያየ ትምህርቶችን እናገኛለን እና ተምሬበት አልፌያለሁ ብዬ አስባለሁ። ለዚህ ስኬት አግዞኛል የምትለው ሰው ማን ነው? እውነት ለመናገር አሁን የተወሰነ ሌቭል ላይ ደርሻለሁ እንጂ ስኬት ላይ ደርሻለሁ ብዬ አላምንም። ግን መጀመሪያ አብረውኝ የሰሩት ሰዎች፣ እኔን አምነውብኝ ያሰሩኝ ሰዎች ለእኔ ትልቅ አስተዋጽኦ አድርገዋል።
መጀመሪያ የሰራሁበት ፕሮዳክሽን ለእኔ ትልቁን ቁልፍ ነገር ያበረከተ ነው ብዬ ነው ማምነው። ምክንያቱም ብዙ ልምዶችን በመስጠት አንድን ምንም ሰርቶ ማያውቅን ሰው የተወሰነ ደረጃ ከፍ ማድረግ ትልቅ ነገር ነውና ለእኔ እነሱ ናቸው። አሁን እየሰራቸው ስላሉ ስራዎች ምን እንጠብቅ? አሁን ዩቲዩብ ላይ የተለያዩ ተከታታይ ድራማዎችን እየሰራን ነው። አሁንም እየታየ ያለ አለ። ከዚህም በኋላ ደግሞ ይዘን ልንመጣው ያሰብነው ስራ አለ። አይሆፕ አሪፍ ነገር ይዤ እንደመመጣ ተስፋ አደርጋለሁ። ከበፊቱ ደግሞ አንድ ሌቭል ከፍ ያለ በትወናም በስራም የተሻለ ነገር ይዤ እመጣለሁ ብዬ አስባለሁ። ቀጣይ እቅድህ ምንድን ነው? ቀጣዩ እቅዴ ያው የተለያዩ ድራማዎችን መስራት ፈልጋለሁ። አሁንም ዩቲዩብ ላይ የተለያዩ ድራማዎችን እየሰራው ነው። ከዛም ባሻገር ደግሞ በሲኒማቶግራፊ የሆነ ነገር ብሰራ የሚል እቅድ አለኝ። ያቀድኳቸው እቅዶች አሉ። ከእግዚአብሔር ጋር እነሱን ለማሳካት ሞክራለሁ። ከ5 ዓመት በኋላ ከብሩክ ምን እንጠብቅ? እውነት ለመናገር ያው ሁሉንም ነገር የሚያውቀው እግዚአብሔር ነው እና የተሻለ ነገር ቦታ ላይ ይገኛሉ ብዬ አስባለሁ። እኔ እንደኔ ያው ግን ፈጣሪ ነው የሚያውቀው። የተቻለኝን ግን አደርጋለሁ። የተሻለ ቦታ ላይ በትወናም በሲኒማቶግራፊም የሆነ ቦታ ላይ ደርሼ ታዩኛላችሁ ብዬ አስባለሁ። የምትወደው ምግብ ምንድን ነው? እውነት ለመናገር ምግብ በጣም ነው የምወደው። አይ ቲንክ ይህንንም ጥያቄ ያስገባው ለዛ ይመስለኛል። ምግብ በጣም ነው የሚያዝናናኝ። ሩዝ በስጋ እወዳለሁ። የኔ አንደኛ ምግብ ነው ሩዝ በስጋ በጣም ደስ ይለኛል። ከዛ እንደ ማንኛውም ኢትዮጵያዊ ክትፎ፣ ጥሬ ስጋ፣ ሽሮም ደስ ይለኛል። ያው የምጠላው ምግብ የለም ባጭሩ። ግን ሩዝ በስጋ በጣም ለኔ ትልቅ ቦታ አለው። በትርፍ ሰዓት ምን ማድረግ ያስደስትሃል? በትርፍ ሰዓቴ ፊልም ማየት ያስደስተኛል። ኳስ ማየትም ደስ ይለኛል። ኳስ ማየት እወዳለሁ። የማንቸስተር ዩናይትድ ደጋፊ ነኝ። ሌላ ደግሞ አሪፍ ቦታ ሄዶ መዝናናት ያስደስተኛል። ሌላ በተጨማሪ ምግብም ያስደስተኛል። ጥሩ ቦታ ሄዶ ምግብ መብላት በራሱ ለእኔ በጣም ያስደስተኛል። ለ5 ደቂቃ ሚሊዮነር ብትሆን የምታደርጋቸው 3 ነገሮች። ይሄ በጣም ግልጽ ነው። 5 ደቂቃው ሳያልቅ ብሩን ወደ ሌላ አካውንት አዘዋውረዋል። በእርግጠኝነት ላደርግ የምችለው ይሄንን ነው። ብሩን ማሸሽ ነው በቃ። 5 ደቂቃ አይደል ያለችኝ፣ ምንም ላደርግባት አልችልም። ብሩን አሸሸዋለሁ። ይሄ ሆነስትሊ የኔ ምላሽ ነው። ግን የሆነ ነገር ማድረግ ካለብኝ ግዴታ የሆነ ገንዘብ ያህል እናቴ ልልክላት እችላለሁ። ከዛ ውጭ ግን አንድ ድሪም ማድረገው መኪና አለ፣ እሱን ልገዛ እችላለሁ። ግን የመጀመሪያው ስራዬ በ5 ደቂቃ ውስጥ ገንዘብ አሸሸዋለሁ። ውጭ የመሄድ እድል ቢገጥም የት ትሄድ ነበር? ውጭ የመሄድ እድል እውነት ለመናገር የሆነ እንደዚህ ድሪም አድርጌ ማቅሰው አይደለሁም። የሆነ ሀገር ሂጄ እንደዚህ ያደርጋለሁ ምናምን ብዬ አላውቅም። ግን በጣም ከልጅነት የምወደው ካናዳ ብሄድ ደስ ይለኛል። ምክንያቱም ደግሞ አሮን ነው ግን በቃ ሀገሩ በጣም ደስ ስለሚለኝ ነው። ካናዳ በጣም ደስ ትለኛለች ለኔ። እዛ ብሄድ ደስ ይለኛል። በህይወትህ ባላረኩት ብለህ የምትጸጸተው ነገር ምንድን ነው? በህይወቴ ባላረኳቸው ብዬ የምጸጸትባቸው ብዙ ነገሮች አሉ ህይወቴ ላይ። እውነት ለመናገር በጣም ብዙ የሰው ልጅ በጣም ብዙ ስህተቶችን ይሰራል። ብዙ የሚጸጽቱኝ ነገሮችም አሉ። ግን ደግሞ በቅርቡ አንድ ስራ አለ፣ አንድ ፊልም የሰራሁት ፊልም አለና እሱን በመስራቴ በጣም እጸጸታለሁ። እውነት ለመናገር ፊልሙም አላለቀም፣ ሳያልቅ ነው የተቋረጠው። ግን በጣም የሚጸጽተኝ ስራ ነው። እሺ፣ የምትወደው አባባል ምንድን ነው? እውነት ለመናገር ይህን ነገር አስቤው አላውቅም። ብዙም አስቤው አላውቅም። ግን የምወደው አባባል ያለም አይመስለኝም። ዩቲዩብ ላይ ከተጻፉ ኮሜንቶች ውስጥ
የተመቹን 3 ጥቀስ። የተለያዩ ኮሜንቶች ተጽፈዋል። በተለይ በቅርቡ አሞኝ በነበረ ሰዓት በጣም ብዙ ሰዎች ድጋፋቸውን አሳይተውኛል፣ ያው ከምጠብቀው በላይ ማለት ነው። የምወዳቸው 3 ግን አንድ ያስገረመኝን ኮሜንት ልንገራችሁና እሰራው የነበረው ካራክተር በጣም የዋህ ሰው ነው፣ የሆነ በጣም ሀምብል የሆነ ሰው ነው። አንድ ኮሜንት ግን በጣም ያስገረመኝ፣ እኔ አውቀዋለሁ እሱ እንደዚህ አይነት ሰው አይደለም፣ ሲያውቅ ሰው ትመስላለህ የሚል ኮሜንት አይቼ ነበርና በጣም ነው የተመቸኝ እሱ ኮሜንት። በጣም ገርሞኝ ነው ደጋግሜ ያነበብኩት እሱን ኮሜንት። ሌሎቹ በጣም አሪፍ ናቸው፣ የሚያበረታቱ ለእኔ ፖዘቲቭ ነገር የሚመኙልኝ እንደነበረ ነው ያየሁት። ድብርት ሲሰማህ የሚያነቃቃህ ነገር ምንድን ነው? ድብርት ሲሰማኝ እውነት ለመናገር ጸጥ ያለ ቦታ መሄድ ደስ ይለኛል። ከዛ በላይ ግን ሲደብረኝ ምግብ በጣም ነው የሚያነቃቃኝ። እውነት ለመናገር ምግብ በጣም ነው የሚያነቃቃኝ። የምወደው ምግብ ስበላ አነቃቃለሁ። በጣም የምትወደው አነቃቂ ንግግር ምንድን ነው? እና ከአንተ ህይወት ጋር ያለው ግንኙነት ምንድን ነው የሚለው ጥያቄው። በጣም የምወደው አነቃቂ ንግግር በእርግጥ እንደ አነቃቂ ንግግር ላይ ቆጠር ይችላል፣ ግን ለእኔ ከኔ ህይወት ጋር አንድ በጣም የሚያያዝ ንግግር አለ። እሱ ሁሌም ቢሆን ሰዎችን ለማስደሰት አትኑር። ይሄ እኔ አላቅም፣ ብቻ እንደ ንግግርም ላይ ወሰድ ይችላል፣ ግን ይሄ በጣም ለእኔ ትርጉም ያለው ቃል ነው። ከህይወቴም ጋር በጣም ይያያዛል። ምክንያቱም ብዙ ነገሮችን አንዳንድ ሰዎች ሰፈር እንዲያደርጉ የሚያደርጋቸው ሰዎችን ለማስደሰት መኖር የሚባለው ነገር ነው። ሰዎችን ማስደሰት ደስ የሚል ነገር ነው፣ ግን ሁሉንም ማስደሰት አንችልም እና አንዳንዴ ሰዎችን ለማስደሰት ብቻ ብለን ከባድ የሆኑ ነገሮችን እናልፋለን እና ለእኔ ይሄ ይመስለኛል። ማንም ማመስገን ትፈልጋለህ? ፈጣሪ ማመስገን እፈልጋለሁ። በቅርቡ የገጠመኝን ከባድ ችግር እንዳልፈው ረድቶኛል ፈጣሪ። በጣም ከባድ ነገር ነበር የገጠመኝ እና በቀላሉ ነው ፈጣሪ እንዳልፍ ያደረገኝ። ፈጣሪ ማመስገን እፈልጋለሁ አሁንም ላለሁበት ቦታ። ከዚህም በኋላ ሁሉ ነገር በፈጣሪ እጅ ነው። ፈጣሪ ከፈቀደ ምንም ነገር እንደሚሆን አውቃለሁ እና ፈጣሪ ማመስገን እፈልጋለሁ። ቤተሰቦቼን ማመስገን እፈልጋለሁ እና ደግሞ የመጀመሪያ የስራ እድል የሰጡኝን ሰዎች ማመስገን እፈልጋለሁ። አምኖብኝ እዚህ ቦታ ላይ እንድደርስ አድርገውኛል እና ለእኔ የመጀመሪያ ስራዬ ነው። አሁንም በጣም ብዙ መስራት ይጠበቅብኛል። ያለሁበት ቦታ ገና ምንም ነው፣ ግን እዚህ ቦታ ላይ እንኳን እንድቀመጥ ያደረጉኝ ሰዎች ማመስገን እፈልጋለሁ። መጀመሪያ የሰራሁበትን ፕሮዳክሽን ማመስገን እፈልጋለሁ። ከነ ዳይሬክተሩ ከነ ሙሉ ክሩ፣ ስፔሻሊ የእንቁ ክሩ ለእኔ በጣም እንደ ፋሚሊ ነው። በጣም ትልልቅ ባለሙያዎች ነበሩ ከኔ ጋር የሰሩ የነበሩት እና ከእያንዳንዳቸው ብዙ ነገር ተምሬያለሁ። ከእነሱ የተማርኩት ነገር ጠቅሞኛል። ከእነሱ ጋር በመስራቴ እድለኛ ነኝ። በጣም ነው የምወዳቸው። ወደፊትም ከእነሱ ጋር እሰራለሁ የሚል ግምት አለኝ። የሆነ አለ አይደል፣ እንደ ስራ እንኳን አይቼው አይደለም እንደ ፋሚሊ ነበረ ለኛ ነው። እነሱን ማመስገን እፈልጋለሁ። ሌላ ደግሞ ማመስገን የምፈልገው ኦዲየንሱን ማመስገን እፈልጋለሁ። ስፔሻሊ እንቁ ድራማ ላይ ይከታተል የነበረው ኦዲየንስ በታመምኩበትም ሰዓት ከዛም በፊት በጣም እያበረታቱ ነበር ይደግፉኝ የነበረው። ስፔሻሊ ለእኔ ለሙያው አዲስ ለሆነ ሰው እንደዚህ አይነት ድጋፍ በጣም ሊመሰገን የሚገባ፣ ለእኔ በጣም ትልቅ ነገር ነው። ኦዲየንሱ በጣም ነበረ ሰፖርት ያደረገኝ የነበረው። በተለያዩ ቦታዎችም ጭምር ስለ እኔ ይጠይቅ ነበረ። በአካል ባገኙኝ ሰዓት የሚጠይቁኝ ሰዎች ነበሩና እነሱን ማመስገን እፈልጋለሁ። የተሻለ ስራ ሰርቼ ደግሞ ከፍ ያለ ስራ ሰርቼ እነሱን ማስደሰት እፈልጋለሁ። አመሰግናለሁ። እንግዲህ የነበረን ቆይታ ይህን ይመስል ነበረ። አሁፕ የነበረንን ቆይታ እንደወደዳችሁት። በቪክትሪ ፊልምስ የተለያዩ ፊልሞችን ይዘንላችሁ እየመጣን ነው። ቃለመጠይቆቹ እንዳሉ ሆነውና ይህንን ቻናል ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ እንድትሆኑ ስንል እናሳስባለን። በዚህ ቻናል የተለያዩ አዳዲስ ስራዎችን ይዘንላችሁ እንደምንመጣ እርግጠኛ ነን። አሁንም ዝግጅት እያደረግን ነው የምንገኘውና እስከዛው ድረስ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ እንላለን። በእኔ በኩል ግን አመሰግናለሁ።